ዓለም እግዚአብሔርን በረሳችበት ጊዜ፣ ዓመፅ ምድርን በሞላበትና ሰዎች ያለ ሕሊና በሚኖሩበት ጊዜ የተለየ መንገድ የመረጠ አንድ ሰው ነበር። ስሙ ኖህ ይባል ነበር። ኖህ ታዋቂ አልነበረም፣ ኃያል አልነበረም። ነገር ግን መንገዱን በጠፋች ዓለም ውስጥ ጻድቅ ነበር። አንድ ቀንም እግዚአብሔር ተናገረ። እግዚአብሔር ምድር በጥፋቷ እንደምትነጻ ለኖህ ነገረው። ዓለም ከዚህ በፊት ከማያውቀው ከማንኛውም ነገር የተለየ አደጋ ይኖራል። ዝናብ ይዘንባል፣ ውሃ ይነሳል እና ሁሉም ነገር ይጠፋል። ከዚያም አምላክ ለኖህ መመሪያ ሰጠው። መርከብ ሥራ፣ ግዙፍ መርከብ በደረቅ መሬት ላይ የዝናብ ምልክት ሳይኖር በአቅራቢያ ምንም ባህር በሌለበት። ኖህ እግዚአብሔርን አልጠየቀም፣ ማስረጃ አልጠየቀም፣ ታዘዘ። ከቀን ወደ ቀን፣ ከዓመት ዓመት ኖህ ልክ እግዚአብሔር ባዘዘው መሠረት መርከቡን ሠራ። ሰዎች ተመለከቱት፣ ሳቁበት፣ ተሳለቁበት። ዝናቡ የት እንዳለ ጠየቁ። ሞኝ ነው፣ አምላኩ ጥሎታል አሉ። ኖህ ግን መገንባቱን ቀጠለ። ምክንያቱም እምነት ማበረታቻ አያስፈልገውም፣ መታዘዝ እንጂ። ጊዜ ያለፈ ሲሄድ ኖህ ሰዎቹን አስጠነቀቀ። ወደ እግዚአብሔር እንዲመለሱ ጠራቸው። ነገር ግን ማንም አልሰማውም። ከዚያም አንድ ተአምር ተከሰተ። እንስሳት መታየት ጀመሩ። እየተነዱ አልነበረም፣ በግድ አይደለም፣ በፈቃዳቸው እንጂ። ሁለት ሁለት በሆነው ከምድር ጥግ ሁሉ ወደ መርከቡ ተጠጉ። እግዚአብሔርም ደግሞ ተናገረ፣ ወደ መርከቡ ግባ። ኖህ፣ ሚስቱ፣ ልጆቹና ሚስቶቻቸው ወደ ውስጥ ገቡ እና ከዚያ አንድ ኃይለኛ ነገር ተከሰተ። እግዚአብሔር በሩን ዘጋው። ኖህ አይደለም፣ እግዚአብሔር። ከዛም ዝናቡ ጀመረ፣ 40 ቀንና 40 ሌሊት። ውሃ ከሰማይ ፈሰሰ፣ ምድር በውሃ ተሸፈነች። ከመርከቡ ውጭ ፍርሃት ነበር፣ በውስጡ ግን ሰላም ነበር። ውሃው ከተመለሰ በኋላ መርከቡ በተራራ ላይ ቆመ። ኖህ ወፍ ላከ፣ እንደገና ላከው። ይህ ጊዜ ግን የወይራ ቅጠል ይዞ መጣ። እግዚአብሔርም አለ፣ ከመርከቡ ውጣ፣ አንተና ቤተሰብህ። ኖህ ወጣ፣ መሠዊያ ሠራ፣ እግዚአብሔርን አመሰገነ። እግዚአብሔርም ቃል ኪዳን አደረገ፣ ከእንግዲህ በኋላ ምድርን በጎርፍ አላጠፋትም። ቀስተ ደመናን በሰማይ አኖረ፣ የምሕረቱ ምልክት። የኖህ ታሪክ መርከብ ብቻ አይደለም፣ እምነት ነው፣ ታዛዥነት ነው፣ ትዕግሥት ነው።